የጊቤ ወንዝ ከመሻገራችን በፊት የሚገኘው የጊቤ ሸለቆ ብሔራዊ ፓርክ የሚታይበት የእይታ ማማ ይህንን ይመስላል። 12 ወንዞች ጊቤን ይገብራሉ። በተለይ የቆላ አጋዘን በዚህ ፓርክ ውስጥ ይገኛል። ደፈርሳ ረጃጅም ሳር ውጧቸው ሙሉ አካላቸው የማይታየው ደፈርሳዎች በተለያየ ቡድን የተለያዩ ቦታዎች ላይ ተሰማርተዋል። የብሔራዊ ፓርኩ የእጽዋት አይነትና ስብጥር ገና ብዙ ጥናት ይፈልጋል። በብዛት እኛ ብሔራዊ ፓርክ ውስጥ አዋፍ ለማየት ነው የምመጣው። ብሔራዊ ፓርኩ ረግረጋማ ቦታዎች አካባቢ ላይ ለአዋፋት ምቹ የሆኑ ቦታዎች አሉ። ውሃ ያበላሸው መንገድ የግድ ከመኪና እያስወረደ ታግለን እንድናልፈው ያደርገናል። እንግዲህ ዞናችን በእንደዚህ አይነት ጥብቅ የተፈጥሮ እንዲሁም ደግሞ ሰው ሰራሽ ደኖች በጣም የታደለ ነው ብሎ ማለት ይቻላል። እንግዲህ የጊቤ ሸለቆ ብሔራዊ ፓርክ አስገራሚ የሚባሉ የማረፊያ ካምፖች ያሉት ውብ ብሔራዊ ፓርክ ነው። በዋቤና በጊቤ መገናኛ አፋፍ ላይ ከሚገኙ የማረፊያ ካምፖች በአንዱ እንገኛለን። አዳራችንን እዚህ ነው የምናደርገው። ከአዲስ አበባ ወደ ደቡብ ምዕራብ መስመር መንገዳችንን ይዘናል። ሰበታ፣ ወሊሶ፣ ወልቂጤ ጎዳና። ይህ መንገድ ከክረምት ወራት ጀምሮ እስከ ህዳር ውብ መልክ አለው። አብርሃም ጉግሳ ካፒቴናችን ነው። ወልቂጤ የጉራጌ ዞን ርዕሰ ከተማ ገብተናል። ከአዲስ አበባ ደቡብ ምዕራብ አቅጣጫ 155 ኪሎ ሜትር ተጉዘን ጉራጌ ምድር ደርሰናል። ጉዟችን በቀጥታ ወደ ጊቤ ሸለቆ ብሔራዊ ፓርክ ነው። ከወልቂጤ 18 ኪሎ ሜትር ተጨማሪ ተጉዘን እዚህ ቆመን። ጊቤ ሸለቆ ብሔራዊ ፓርክ። የብሔራዊ ፓርኩ ቤተሰቦች እኛን ጥበቃ ከወልቂጤ ጅማ በሚወስደው አውራ ጎዳና ቆመው ነበር። እንኳን ደህና ቆያችሁን። እንዴት ናችሁ? ሰላም ነው አይደል? ይሄ ከአዲስ አበባ ተነስቶ ወደ ደቡብ ምዕራብ ኢትዮጵያ የሚያቀናው ዋናው መንገድ ነው። የጊቤ ወንዝ ከመሻገራችን በፊት የሚገኘው የጊቤ ሸለቆ ብሔራዊ ፓርክ የሚታይበት የእይታ ማማ ይህንን ይመስላል። እንዲህ ተንጣሎ የምትመለከቱት የጊቤ ሸለቆ ብሔራዊ ፓርክ ነው። የጊቤ ወንዝ ወደ ኦሞ የሚገሰግስበትን ስፍራ ፍንትው አድርጎ ለማሳየት ተመራጭ የሆነ የእይታ ማማ ነው። በታላቁ የጊቤ ወንዝ አንደኛው ገጽ የተዘረጋ የተፈጥሮ ቅጥር። የአዲስ አበባ ጅማ አውራ መንገድ የሚያቋርጠው ጸጋ። ይህ የሥነ ምህዳር ዘብ ባይኖር ጊቤ እስከ ኦሞ ድረስ በታመመ ነበር። ድንቅ የመመልከቻ የእይታ ነጥቦች አሉት። መንገድ ጉያ ኑሮ የተደበቀ። እንግዲህ ዞናችን በእንደዚህ አይነት ጥብቅ የተፈጥሮ እንዲሁም ደግሞ ሰው ሰራሽ ደኖች በጣም የታደለ ነው ብሎ ማለት ይቻላል። እንደምናውቀው ያው በአገር አቀፍ ደረጃም የአረንጓዴ አሻራ በሚል በጣም በርካታ ሞቢላይዝ ተደርጎ የሚሰሩ ስራዎች አሉ። ግን ቀድሞ ደግሞ ማህበረሰቡ ንቃተ ህሊናው ከፍ ያለም ከመሆኑ አንፃር እንደዚህ አይነት ጥብቅ ደኖችን በጣም ለዘመናት ያቆየበት መንገድ አለ። አንድም
በማህበረሰብ ደረጃ የምናያቸው የጥብቅ ደኖች አሉ። ከዛ ባለፈ ደግሞ የእምነት ተቋማት አካባቢ በእስልምናው ብንሄድ በክርስትናው የተለያዩ የሃይማኖት ተቋማት ላይ በጣም ተጠብቀው ለብዙ መቶ ዓመታት የቆዩ ሀገር በቀል ዛፎችም እንደዚሁም ደግሞ የጥላ ዛፎች ያሉበት ወይም ደግሞ የተፈጥሮ ጥብቅ ደኖች ያሉበት አካባቢ ነው። ጊቤ ሸለቆ ብሔራዊ ፓርክ የሚገኘው በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ውስጥ ነው የሚገኘው። በጉራጌ ዞን ደግሞ አበሽጌ፣ ቸሃ፣ እነሞርና ኖሬነር የሚባሉ ጉራጌ ዞን ውስጥ የሚገኙ 4 ወረዳዎችን ያካልሉታል፣ ያዋስኑታል። ከ4 ወረዳዎች ደግሞ 23 ቀበሌያትን በተመሳሳይ መልኩ በእነዚህ በ4 ወረዳዎች ላይ መሰረት አድርጎ 23 ቀበሌዎችን የሚያዋስኑት የሚገኘው በማዕከላዊ ኢትዮጵያ ክልል ሆኖ ግን ጉራጌ ዞን ላይ ያለ ብቸኛ የማዕከላዊ ኢትዮጵያ ደግሞ ብቸኛ ክልል ፓርክ ነው። ማራኪ ገጽታዎች የሞሉበት በአንደኛው የብሔራዊ ፓርኩ ክፍል ወደ ውስጥ ዘልቀን እንግባ። በዛፍ ጥላ ስር መጓዝ ልዩ ስሜት ይፈጥራል። በጉብሬ ከተማ አድርገን ወደ ብሔራዊ ፓርኩ ማዕከላዊ ክፍል እንገባለን። ይህ በጉብሬ ከተማ የቆመው የጄኔራል ወልደ ስላሴ ባረካ መታሰቢያ ሐውልት ነው። ጄኔራል ወልደ ስላሴ የጦርም የልማትም ጀግና ነበሩ። ለጉራጌ ምድር የዋሉትን ውለታ ይህ ሐውልት ሲናገር ይኖር ዘንድ ለመታሰቢያነት ቆመላቸው። በጉራጌ ምድር ቻሃ በተባለው ወረዳ ሞጬ ቀበሌ ውስጥ ልዩ ስሟ የጥረ በተባለ ስፍራ የተወለዱት ኢትዮጵያዊ ጄኔራል በኢትዮጵያ ስመጥር የጦር መኮንኖች ውስጥ ታሪክ በክብር የጻፋቸው ጀግና ነበሩ። ከጉብሬ ወደ ጊቤ ሸለቆ ብሔራዊ ፓርክ ማዕከላዊ ክፍል አቀናን። መንገዱ በክረምት ወራት ይፈትናል። ያም ሆኖ በጥበብ ወደፊት መጓዙን ቀጠልን። ውሃ ያበላሸው መንገድ የግድ ከመኪና እያስወረደ ታግለን እንድናልፈው ያደርገናል። በዚህ መልኩ ጊቤ ሸለቆ ብሔራዊ ፓርክ ግዛት ገባን። ክረምቱ እያለቀ መስከረምን እየተቀበልን ስለደረስኩ የምመለከተው ሁሉ አረንጓዴ ነው። የዛሬ 14 ዓመት የብሔራዊ ፓርክነትን ስም ይዞ ተቋቋመ። ጊቤ ሸለቆ ብሔራዊ ፓርክ የስሙ መነሻ ያው እንደሚታወቀው ጊቤ ወንዝ በኢትዮጵያ የሚታወቅ ወንዝ ነው። ይሄንን የጊቤ ወንዝን ተከትሎ ሸለቆውን ይዞ የተቋቋመ ፓርክ ከመሆኑ ጋር ተያይዞ የጊቤ ሸለቆ ብሔራዊ ፓርክ በሚል ስያሜ ያገኘ 360 ስኩዌር ኪሎ ሜትር ቆዳ ስፋት ያለው ጊቤ ሸለቆ ብሔራዊ ፓርክ ሳር ከተንጀረገገባቸው ሜዳዎች ደን እስከለበሱ ኮረብታዎች የያዘ ልዩ ስነ ምህዳር አለው። መንገዱ ለናል። ቀኑ ከተጋመሰ ቆየ። በዱር ውስጥ
ለምሳ አረፋልን። የጊቤ ሸለቆ ብሔራዊ ፓርክ አልተጠናም፣ አልተጎበኘም፣ አልተዋወቀም፣ ግን ውብ የተፈጥሮ ቅርስ ነው። ወንዞች የሚገማሸሩበት ፓርክ። በአጠቃላይ 12 ወንዞች ጊቤን ይገብራሉ። ስለዚህ ከነዚህ ከ12 ወንዞቹ በተለይ ጊቤን ከተቀላቀሉ በኋላ ቀጥታ ወደ ኦሞ የሚሄዱ ናቸው። ቀጥሎ ደግሞ በተለይ ኦሞ ከመድረሳቸው በፊት ጊቤ 1፣ ጊቤ 2፣ ጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብን በነዚህ በተለይ በፓርክ ውስጥ ያሉ ወንዞችን የሚመግቡበት ሁኔታ ነው ያለው። እዚህ ጊቤ ወደ ኦሞ ሀገር ይዞ እንዳይሄድ ከአፈር ጋር የሚተናነቁ እጽዋት ምድሩ ላይ ተኝተዋል። የምድሩን አፈር አንቀው የጉራጌ ወንዞች ኩልል እንዳል ወደ ጊቤ እንዲገቡ ያደረጉ የእጽዋት አይነቶች ብዙ ናቸው። የብሔራዊ ፓርኩ የእጽዋት አይነትና ስብጥር ገና ብዙ ጥናት ይፈልጋል። ሌላው ከአፈር መሸርሸር አንፃር ማየት እንችላለን። ከአፈር መሸርሸር አንፃር ዝናብ በሚዘንብበት ጊዜ ዛፍ ያለበት አካባቢ ብናይ የሚመጣው ዝናብ ወይ የሚዘንበው ዝናብ መጠን ፍጥነቱ በመቀነስ የኢሮዥን ወይ የመሬት መሸርሸር አይነቶች አሉ። ስፕላሽ ኢሮዥን የምንለው እሱን በመቀነስ ማድረግ ይቻላል። እንደ አርሙኮ ነጭ ዋጮ፣ አቢሲኒካ ግራር፣ አባሎ፣ ጥቁር ሴባ፣ ነጭ ሴባ አይነት ብዙ የግራር ዝርያዎችን አይቻለሁ። ከምርምር አንፃር የምንሰራቸው ስራዎችን ብዙ አሉ። በተለይ ጊቤ ሸለቆ ላይ የምንሰራው የካርበን ስቶክ ብዙ ተመራማሪዎቻችን የባዮዳይቨርሲቲ ኢሹ የዛ አካባቢ እና አንዳንድ አካባቢያችን ወይ ጉራጌ ዞን የጥብቅ ደኖች ወደ ካርበን ትሬድ የማስገባት እንትንም ለመጀመር እቅዳለን። ስለዚህ እነዚህ በምርምር የሚፈቱ ጉዳዮች ናቸው። ዋርካ፣ ሾላ፣ ብሳና፣ ዋንዛ፣ ወይራ፣ ክትክታና ቀወትን የመሳሰሉ የእጽዋት ዝርያዎችም በስፋት ሞልተውበታል። አንዳንዱ የፓርኩ የሥነ ምህዳር ቀጠና ጥቅጥቅ ባለ ደን የተሸፈነ ነው። የታችኛው ኦሞ ተፋሰስ ህልውና እዚህ ይጀምራል። ይህ ተፋሰስ መጠበቁ ለሀገር ምን እንደሰጠ በግልጽ መታወቅ ይኖርበታል። ዶክተር መስፍን የሚባል አሁን ኦሬዲ ጃፓን ያለ አለ። እሱ ጥናታዊ ጽሁፍ ላይ የተወሰኑ ነገሮችን ተፋሰሱ ላይ እንትን ብሏል፣ ኮንትሪቢዩት አድርጓል። ጥናታዊ ጽሁፎች አሉ፣ ኮንትሪቢዩሽን የተወሰኑ ማለት ነው እንትን ባይባልም፣ ግን አሁንም የሚቀሩ በጣም ብዙ መሰራት ያለባቸው በጣም ብዙ ጥያቄዎችን መመለስ የሚገባው ዩኒቨርሲቲም እንደ ካችመንት እንደ ሀገርም ደግሞ ትልቅ የሆነ ኮንትሪቢዩሽን ስለሆነ ከክላይሜት ቼንጅ ጋር ባለው ነገር ስለዚህ ስራዎች ይጠበቃሉ በጣም ብዙ ማለት ነው። አንድ ስፍራ የተለያዩ አይነት የዛፍ ዝርያዎች ህብረት ፈጥረው ይታዩበታል። የምናድርበትን መንደር ለመመስረት የለየኑ ካምፕ ሳይት ላይ ማረፊያችንን አሰናዳን።
ምቹ ናቸው። ካምፕሳይቶቻችን በአራቱም በነገራችን ላይ ብሔራዊ ፓርኩ 4 ወረዳዎችን ያካላልና በአራቱም የብሔራዊ ፓርኩ በሚያካላቸው ወረዳዎች ላይ አሪፍ ካምፕሳይቶች አሉ በሁሉም ቦታዎች ማለት ነውና ጥሩና ምቹ የሆኑ ለቱሪስቶችም ምቹ የሆነ ካምፕሳይት ነው ያለው። የዱር እንስሳቱን ለመመልከት ወደ ሁሉም የፓርኩ ቀጠናዎች ለመንቀሳቀስ ምቹ ያልኑን ቦታ ለየን። ጊቤ ሸለቆ ብሔራዊ ፓርክ እጅግ ሰላማዊ የተፈጥሮ መዳረሻ ነው። አጠቃላይ ከጸጥታና ሰላም አንጻር እንደሚታወቀው ጉራጌ ማህበረሰብ ከሰላም ጋር በዚህ ልክ የምታነሳበት ነገር የለም። ያው እንደምታየው ነው። ዛሬ እኛ እንግዲህ ትላንት ጀምረን እዚህ አካባቢ ላይ ውለን እያደርን ያለንበት ሁኔታ እና ያለነው በሰላም ጉዳይ ላይ ምንም አይነት በዚህ ስጋት የሌለበት አካባቢ ነውና ፓርኩ ያለውና ማታም ቁጭ ብሎ እዛ አካባቢ ላይ ያው ካምፕ በስርቶ ማየት ይቻላል። በተጨማሪ ደግሞ በየትኛውም ሰዓት ላይ ጉብኝት ቢያደርጉ ከሰላም አንጻር ምንም የሚገጥማቸው ነገር እንደሌለ ለማንሳት ነው። የማረፊያ መንደራችንን ለመመስረት ሁላችንም በጋራ ተረባረብን። ከአንድ ውብና ያማረ የደን ጉያ ስር ካምፕ ሳይታችንን መሰረትን። በቀጣይ ብሔራዊ ፓርኩ እንዲያሉ የጎብኚ ማረፊያ ካምፕ ሳይቶችን በመለየት መሰረታዊ የሚባሉ መሰረተ ልማቶችን እንደሚያሟላ ተስፋ አደርጋለሁ። በመጨረሻም የጉዞ ኢትዮጵያ ልዑክ የጊቤ ሸለቆ ብሔራዊ ፓርክ የቀረጻ ስራ የማረፊያ መንደር ይህንን መሰለ። እንግዲህ የጊቤ ሸለቆ ብሔራዊ ፓርክ አስገራሚ የሚባሉ የማረፊያ ካምፖች ያሉት ውብ ብሔራዊ ፓርክ ነው። በዋቤና በጊቤ መገናኛ አፋፍ ላይ ከሚገኙ የማረፊያ ካምፖች በአንዱ እንገኛለን። አዳራችንን እዚህ ነው የምናደርገው። የተወሰነ የጉዞ ኢትዮጵያ የልዑካን ቡድን እንስሶቹን ላለመረበሽ ብዙዎቻችን እዚህ ቀርተን ሌሎቹ አሰሳ ወጥተዋል። አካባቢው ላይ በርከት ያለ አጋዘን ከርቀት ተመልክቻለሁ። እስካሁን ድረስ ብሔራዊ ፓርኩ በስፋት የሚታወቀው በጉማሬ ነው። ነገር ግን ቁጥሩ ቀላል የማይባል አጋዘን እንዳለ ለማየት ችያለሁ። ከጉዞ ኢትዮጵያ ጋር ነው የመጣችሁት። እዚህ ነው የምናድረው። መልካም ቆይታ። ራሄል የብሔራዊ ፓርኩ ባልደረባ ናት። በኢትዮጵያ ብሔራዊ ፓርኮች የሚሰሩ ሴት ባለሙያዎች እንዲህ ባሉ የተልእኮ ግዳጆች ወቅት በብዙ ይደክማሉ። መሸት ሲል ዱር እንስሳቱን ለመመልከት ምቹ የሚባል ቦታ ስላረፍን ተረጋጋን። እድለኞች ከሆንን ብዙ ነገር እንመለከታለን። የጊቤ ሸለቆ ብሔራዊ ፓርክ ይሄ ለዛሬ በማደሪያነት የመረጥነው መንደር ነው። ምሽቱን ጥሩ ጊዜ እናሳልፋለን። ለዱር እንስሳቱ ቀረብ ብለን ለማደር ነው ይሄን አካባቢ የፈለግነው። የብሔራዊ ፓርኩ ቤተሰቦች እየተንከባከቡን ነው። ከጉዞ ኢትዮጵያ ጋር ነው የመጣችሁት። የሀገራችሁ ድንቅ ብሔራዊ ፓርክ ውስጥ ከኛ ጋር ውላችሁ እያደራችሁ ቆይታ ታደርጋላችሁ። መልካም ቆይታ። ምሽቱንም አብረን እንጫወታለን። እሳታችንን አነደድን።
የዘነበበት መሬት ውሃ እርሶ ስለነበር ብዙ አታገለን። ራታችንን ለማብሰል ድርሻ የነበረው ሽንኩርት ልጦ መክተፍ ነበር። ዱር ቢሆንም የሚያስፈልገንን ይዘናል። በሌላ በኩል የብሔራዊ ፓርኩ ቤተሰቦች ምንም እንዳይጎድልብን እየጣሩ ነው። ሁሉም ሰው የራሱን ድርሻ ይወጣ ነበር። እሳቱን በደንብ አቀጣጥለን ከጨረስን በኋላ ራታችንን ለማብሰል ዝግጅቱ አለቀ። በሰማይ ጣሪያ ስር ከጊቤ ወንዝ ወዲህ ራትና መብራት ባገኘንበት ካምፕ ሳይት ጥሩ ምሽት አሳለፍን። ሲነጋ እንገናኝ። ሰላማዊ አዳርና ጥሩ ረፍት ነበረን። በማለዳ ለአሰሳ ከመውጣታችን በፊት ቁርሳችንን ተቃመስን። ይሄ እንግዲህ የመጀመሪያ ቀን አዳራችን ነው። ትንሽ ጠዋት ጤዛውም ስለሚበረታ ሲዘንብም ስላደረ እንስሳቱ በጠዋት አልወጡም። ግን መስኩ አፋፍ ላይ ሆነን እንጠብቃቸዋለን። በርካታ ዱር እንስሳት ያለበት አካባቢ ነው ጠጋ ብለን ያደርነው። ከጉዞ ኢትዮጵያ ጋር ነው የመጣችሁት። የጊቤ ሸለቆ ብሔራዊ ፓርክን እየጎበኘን ነው። ዛሬም ጉዟችን ይቀጥላል። የፓርኩን የተለያዩ አካባቢዎች አብረን እናያለን። አብራችሁን ነው። ዝቅተኛው የብሔራዊ ፓርኩ ክፍል ከባህር ጠለል በታች 1050 ሜትር ከፍታ ያለው የጊቤ ሸለቆ ወለል ነው። ከፍተኛው የብሔራዊ ፓርኩ ነጥብ ደግሞ ከባህር ጠለል በላይ 1835 ሜትር ይደርሳል። የብሔራዊ ፓርኩ ድንበር ሆኖ የሚገማሸረው ጊቤ ወንዝ ከቢላ ከተማ ሰሜናዊ አቅጣጫ ከቾመን ረግራጋማ ስፍራ ተነስቶ እስከ ኦሞ የሚጓዝ ዋቤን ተቀላቅሎ ኦሞን የሚወልድ ወንዝ ነው። የዝናብ ወራት እንዳለቀ የጊቤ ሸለቆ ብሔራዊ ፓርክ ሳር ቀለሙ አረንጓዴ፣ ቁመቱ ደግሞ ከፍተኛ ይሆናል። አሁን ጊቤ ሸለቆ ብሔራዊ ፓርክ የጎብኚዎችን ትኩረት እያገኘ እንደመጣ የፓርኩ ቤተሰቦች ያምናሉ። ብሔራዊ ፓርኩ እንግዲህ ከተቋቋመ ወደ 13 ዓመት
ገዳማ ይሆናልና መጀመሪያ አካባቢ በተቋቋመ አካባቢ የተሻለ አሁን ላይ ካለው የተሻለ የቱሪዝም እንቅስቃሴ ነበረ በብዛትና በተለይ በዚህ 2 ዓመት በተሰራው ከፍተኛ የሆነ የፕሮሞሽን ስራ በሀገር ውስጥ ቱሪስት የተሻለ እንቅስቃሴ እያየን ነው። ምንም እንኳን አስፈላጊውን ያክል ወይ ደግሞ በቅዳችን ልክ እየሄድን ባይሆንም ማለት ነው የተሻለ እንቅስቃሴ አለው። በፓርኩ ሰኔ፣ ሐምሌ፣ ነሐሴና መስከረም ከፍተኛ ዝናብ የሚዘንብበት ወቅት ሲሆን ከታህሳስ እስከ ግንቦት ያሉት ወራት ደግሞ ደረቅ ናቸው። እኔ ምድሩ የዝናቡን ወራት ሊጨርስ ሲል ደርሼ ይሄንን እመለከታለሁ። የግቤ ሸለቆ ብሔራዊ ፓርክ ከ20 በላይ ትልልቅ አጥቢ የዱር እንስሳት መኖሪያ ነው። ብሔራዊ ፓርክ ውስጥ በርካታ የዱር እንስሳት አሉ። መጀመሪያ ትላልቅ አጥቢ የዱር እንስሳት ብናይ አጋዘን አለ፣ የቆላ አጋዘን፣ አንበሳ አለ፣ ነብር አለ፣ ጉሬዛ፣ ዝንጀሮ። የፓርኩ መልክዓ ምድራዊ አቀማመጥ በቀላሉ እንዲለማ እድል ይፈጥርለታል። ያን ማድረግ ከተቻለ ደግሞ ለሳፋሪ ቱሪዝም ምቹ ነው። የሳሩ ቁመት መጨመር ብዙዎቹን ዱር እንስሳት እንደ ልብ እንዳናይ ሲያደርገን ኮረብታዎችን ፈልገን ከከፍታ ለመመልከት እንሞክራለን። በቅርብ ጊዜ እንስሳቶች ቆጠራ ለማካሄድ ሙከራ አድርገን ነበርና እንደ አጠቃላይ በተለይ ሳምፕሊንግ ባደረግነው ቆጠራ ላይ አጋዘን፣ ትልቁ አጋዘን በተለይ የቆላ አጋዘን በዚህ ፓርክ ውስጥ ይገኛል። ደፈርሳ፣ ድኩላ፣ አንበሳ፣ ጅብ፣ እነዚህ በጣም ትላልቅ የሚባሉ በተለይ ተፈላጊ የሆኑ በቱሪስቶችም በተለያየ መልክ የሚፈለጉ ዱር እንስሳቶችን በዚህ ፓርክ የሚገኙበት ሁኔታ ነው ያለውና ያው እንስሳት ስንል በውሃ ውስጥ የሚገኙ ሌሎች እንስሳቶችም ይገኛሉ። ረጃጅም ሳር ውጧቸው ሙሉ አካላቸው የማይታየው ደፈርሳዎች በተለያየ ቡድን የተለያዩ ቦታዎች ላይ ተሰማርተዋል። ይሄ ለኢኮ ቱሪዝም እና ለዱር እንስሳት ጥናት የተመቸ ያው ቤተ ሙከራ በተለይ የጥናትና ምርምር ስራዎች የሚሰራበት ወልቂጤ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ የጥናትና ምርምር ስራ የተፈጥሮ ሳይንስ ተማሪዎች ጭምር በዚህ ፓርክ ላይ የሚያደርጉበት ነው። የወፍ ዓለም መሆኑን ለመመስከር መድረስ ብቻውን በቂ ነው። በብዛት እኛ ብሔራዊ ፓርክ ውስጥ አዋፍ ለማየት ነው የሚመጣው። በብዛት ያው ብርቅዬ አዋፍ ዝርያዎች አሉ። በብዛት እሱን ለማየት ነው የሚመጣውና መልክዓ ምድሩን ለማየት እንደገና ሌሎችም ደግሞ አጥቢ የሆኑ ትልልቅ የዱር እንስሳቶች አሉ። በውሃ ውስጥ የሚኖሩ ከውሃ ውጭ የሚኖሩም እንደ አጋዘን አይነቶች ስላሉ እነሱንም ለማየት ጉማሬዎች በስፋት እና አዋፍና ጉማሬዎች ለማየት በስፋት ይመጣሉ ብሔራዊ ፓርክ ውስጥ። ሴሪቲ፣ አጋሪና ጃቱ ዋናዎቹ የፓርኩ የወፍ ቀጠናዎች ናቸው። እንደ ነጭ የቋጥኝ ወፍ፣ ጋጋኖ፣ ዳክዬ፣ ትልቁ ንስር፣ ከብት ሳቢን የመሳሰሉት በሁሉም የፓርኩ ቀጠናዎች ይታያሉ። ካሁን በተደረገ ጥናት ከ250 በላይ የአዕዋፋት ዝርያዎች አሉ። ከነዚህ ውስጥ 4 በብሔራዊ ፓርክ በኢትዮጵያ ብቻ የሚገኙ ኢንደሚካል ነው። ፒቲሊያ፣ ዌትሊቢስ፣
ዋይት ኮላርድ ፔንጊዮን እና ዋይት ክሊፍ ቻት የሚባሉ 4 አይነት እስካሁን በተደረገ ጥናት ከዚህም በላይ ሊኖሩ ይችላሉ ቀጣይ ጥናቶች የሚደረጉ ሆነው እስካሁን ግን 4 አይነት ብሔራዊ ፓርክ ውስጥ ብቻ ኢትዮጵያ ውስጥ ብቻ የሚገኙ አዕዋፋት ዝርያዎች አሉ። ከዛ ውጭ ብሔራዊ ፓርኩ ረግረጋማ ቦታዎች አካባቢ ላይ ለአዕዋፋት ምቹ የሆኑ ቦታዎች አሉ። ከውጭ ጎብኚዎች ብዙዎች ወደ ብሔራዊ ፓርኩ የሚመጡት ወፍ ፍለጋ ነው። የጊቤ ሸለቆ ብሔራዊ ፓርክ ማስጠጋት ከቻለው ብዝሃ ሕይወት ባሻገር ለጊቤ ወንዝ ጤናማነት ለኦሞ ተፋሰስ ሕልውና የላቀ መልካም አበርክቶ ያለው ጸጋ ነው። አካባቢው ላይ በጣም በረሃማ የሆነ አካባቢ ነው። ይሄ ጊቤ ሸለቆ ብሔራዊ ፓርክ ተከትሎ ደግሞ ያለው ደኑ በጣም ከፍተኛ የሆነ ደን ያለበት ነው። ይሄ የዱር እንስሳቶች መኖሪያ ሆኖም በተጨማሪ እጽዋቶቹ በጣም ትልልቅ የሚባሉ እጽዋቶች ያሉበት ነውና የአየር ንብረት ለውጡ ጋር ተያይዞ ከፍተኛ የሆነ ለወልቂጤና ለአካባቢው በተለይ እነዚህ ያዋሰናቸው ጉራጌ ዞንን የሚያዋስኑ ወረዳዎችን ተከትሎ ኦሮሚያም ቀጥሎ በኦሮሚያም በኩል የሚያዋስኑ አካባቢዎች አሉና እነዚህ አካባቢዎች የአየር ንብረት ለውጡን ከፍተኛ አስተዋጽኦ የሚያደርግ ብሔራዊ ፓርክ ነው። በብሔራዊ ፓርኩ መኖር ከምናተርፈው የስነ ህይወታዊ አያሌ ጥቅሞች ባሻገር በኢኮቱሪዝም ዳቦ ልንፈጥርበት እንችላለን። ከጸጋው አንጻር ወደ ቱሪዝም ሀብትነት ቀይረ የተጠቀምንበት መንገድ ብዙም ነው ተብሎ የሚወሰድ አይደለም። አብዛኛው አሁን እነዚህ ተጠብቀው የቆዩት በምንድነው ካለን በባህላዊ እሴት ነው። ማህበረሰቡ በራሱ ባህላዊ እሴት አለው። እነዚህ ዛፎች እንዳይቆረጡ እንዳይጨፈጨፉ ደን እንዳይጨፈጨፍ ምክንያቱም ቀድሞ ማህበረሰቡ የአካባቢ አየር ሚዛን ጠብቆ መሄድ እንዳለበት አፈሩ ለምነቱን ጠብቆ ያለውን ሀብት ለቀጣይ ትውልድ ማሻገር እንዳለበት በራሱ ባህል አጽንቶ የቆየበት መንገድ ነው ያለው። ባህል ጠብቆ አኑሮታል። በብዙ ፈተናዎች ውስጥ አልፏል። አሁንም ከፈተናዎቹ ጨርሶ ነፃ አልወጣም። እንደየወረዳዎቹ ነባራዊ ሁኔታ 4 ወረዳዎች አሉ ብሔራዊ ፓርክ ውስጥ። እንደየወረዳዎቹ ነባራዊ ሁኔታ ቢለያይም ኢንቨስትመንት አለ። እነዛ ኢንቨስትመንት የዱር እንስሳት የሚኖሩባቸውን ቦታዎች እየተመነጠረ ወደ እርሻነት እየተቀየረ ነው። ያ ደግሞ ትልቅ ተግዳሮት ነው። የዱር እንስሳት መኖሪያቸው ዲስተርብ ሲሆን አካባቢውን ለቀው የሚሄዱበት ሁኔታ አለ። ከችግሮቹ ማሳያዎች ጥቂቶቹ ከወደቁት ዛፎች ዕጣ ፈንታ ላይ የሚነበቡ ናቸው። ለውድመት የተጣሉት ለጥፋት የተመነጠሩት ዛፎች በስሮቻቸው ከያዙት አፈር ጋር በየቦታው ወድቀው ይታያሉ። የጊቤ ሸለቆ ብሔራዊ ፓርክ ውድመት ሀገር ይዞ የሚወድም ኪሳራን ያመጣል። የጊቤ 1-2 የኤሌክትሪክ ኃይል ማመንጫ ግድቡ የአፈር መሸርሸርን ሰፊ አስተዋጽኦ የሚያበረክትበት ሁኔታ ነው ያለውና አንዱ ሲቋቋም እነዚህ ነገሮች ታሳቢ ተደርጎ ከፍተኛ የሆነ ለማህበረሰቡ ጠቀሜታ ያለው ለሀገርም ትልቅ የሆነ ለአየር ንብረት ለውጥም ትልቁ ሚና የሚጫወት ፓርክ ነው ተብሎ ይጠበቃልና ለዛም ነው ማህበረሰባችን በጥብቅ አድርጎ እስከዛሬ ድረስ ያለ ምንም እንትን እየጠበቀ ያቆየው ፓርክ ነው። ጉራጌ ከቄው እያዋጣ ለጊቤ የሚገብራቸው ወንዞች ተፈጥሮ ከተጠበቀ አካባቢ ተነስተው የሚፈሱ ናቸው። ጓቤ አንዱ የዚህ ማሳያ ነው። ከ900 እስከ 1400 ሚሊ ሜትር ዓመታዊ የዝናብ መጠን ባለው የጊቤ ሸለቆ ብሔራዊ ፓርክ የሚገኙ እጽዋት ከአየር ንብረቱ ጋር ስምሙ ሆነው ምድሩን ከጥፋት ታድገውታል። ተፈጥሮን ጠብቆ ማኖር በሚችለው የጉራጌ ምድር አበሽጌ፣ ቻሃ፣ እኖር፣ ኤነር፣ መገር የተባሉ ወረዳዎችን በሚያካልለው 24 ቀበሌዎች ያረፈው የጊቤ ሸለቆ ብሔራዊ ፓርክ ብዙ መልክ፣ ብዙ ገጽታ አለው። ወደ ሌላው የፓርኩ የስነ ምህዳር ቀጠና ለመጓዝ ሲዘንብ ባደረው ዝናብ ከተበላሸ መንገድ ጋር ግብ ጀመርን። ወደ ኋላ ትንሽ
በቃ ይሄ ጎማ ገብቷል ይገባል